ዩጋንዳም እንግዲህ ወደ ጦርነቱ ልትገባ እንደሆነ አሳውቃለች ማለት ነው። እስራኤል ጎን በመሆኑ ደግሞ እስራኤልን በመደገፍ ወደ ጦርነቱ እንደምትቀላቀልና ኢራን እንደምታጠቃ ነው እንግዲህ የተናገረች የምትገኘው ዩጋንዳ ማለት ነው። ኤኒ ቶክ ኦፍ ዲስትሮይንግ እስራኤል ወይ ደግሞ እስራኤልን የማጥፋትና እስራኤልን የማውደም ወሬዎችና ቶኮች ወይ ደግሞ ንግግሮች እኛን ወደ ጦርነቱ ድራግ ያደርጉናል፣ በእስራኤል ሳይድ በመሆኑ ወደ ጦርነቱ እንድንገባ ያስገድዱናል በማለት ነው እንግዲህ የዩጋንዳው ዲፌንስ ሚኒስትር የተናገረው። ከዛም ደግሞ ኢራኖች እኛ ላይ ሚሳኤላቸውን ቢተኩሱ ዩጋንዳ ላይ ዩጋንዳም ደግሞ ባላት ሚሳኤል ኢራንን መልሳ ታጠቃለች ወይ ደግሞ ኢራን ላይ ሚሳኤሉን ተኩሳለች ማለት እንግዲህ ለኢራንም ከበድ ያለ ማስተላለፊያ ያስተላልፈዋል። ጋም እንደሚያሳዝን ታውቃላችሁ። በእውነት ነው የምላችሁ አፍሪካውያን ለመግለጫ እንኳን አንሆንም። በእውነት ነው የምላችሁ ለመግለጫ እንኳን አንሆንም። ምን አይነት መግለጫ ነው? ስንፈተ መግለጫ ይባላል። ሶሊዳሪቲ መግለጽ አንድ ነገር ነው። ለምሳሌ ለእስራኤል ድጋፍ መንገድ መስጠት አንድ ነገር ነው። ከእስራኤል ጎን ነን፣ እስራኤል የሚደርሰው ነገር እንቃወማለን አንድ ነገር ነው። ኦር ደግሞ ለኢራን መስጠት ለኢራን ድጋፍ መስጠት አንድ ነገር ነው። ኦኬ ላይክ እሱ ሳይድን መርጣል። ኢትስ ኦኬ ኖ ፕሮብለም። ይሄኛው እየደገፉ ነው፣ ያኛው እንትን እያልክ ነው። ምን ማለት ነው? ጦርነቱን ጆይን አደርጋለሁ እናንተ ካጠቃችሁ የሚሳይል ምን አግብቱን። ያልበላህን አትከክ የሚባለው እንትን ይሄ ነው። በቃ ያልበላችሁን አትከኩ የሚባለው ይሄ ነው። ጦርነቱ ዳይሬክትሊ ባይሆንም በተዘዋዋሪ ሁሉንም ሀገር ለእንትን የሚለው አፌክት የሚያደርገው ግን እኛ ላይ ኤግዚስተንሻል ክራይሲስ ወር ደግሞ ይሄ እዚህ የህልውና ጉዳይ እስካልመጣብን ድረስ አንድ ሀገር አውቆ እኛን ለመጉዳት ህልውና እንትናችን ለመያዝ ካላረገ በስተቀር ጦርነቱን ጆይን አደርጋለሁ እስራኤል እናጠፋለሁ ብላችሁ ካወራችሁ ወደ እስራኤል ሳይድ ጆይን እናደርግ በጣም ስለሚያሳዝን ነው የአፍሪካ ጭንቅላት በእውነት እምላችሁ። ብቻ ለመላው አፍሪካውያን ልቦና ይስጥልን። በተለይ ደግሞ እኛ ሀገር ላሉት እንደዚህ አይነት ነገር ውስጥ እንዳይገቡ ወር ደግሞ ይሄ እንትናን ለመደገፍ ወደ ሶሊዳሪቲ ጉዳዮች እንዳይገቡ ለእኛም ሀገር ላሉት መሪዎችና እኛም ሀገር ላሉ የጦር መኮንኖች ልቦና ይስጥልን እላለሁ። ለማንኛውም ምን አይነት አደገኛ አደንዛዥ ተጠቀሙ ይመስላችኋል ሰው እንደዚህ የተናገረው? እስቲ ኮሜንታችሁን ሀሳባችሁን ኮሜንት ላይ ያሳውቁኝ። መልካም ቀን። ኦፕሬሽን ትሩ ፕሮሚስ 4 ወይ ደግሞ ኦፕሬሽን እውነተኛ ቃል ኪዳን 4 እንግዲህ 84ኛ ዙሩ እየተካሄደ እንደሆነና ሌሊቱ ሙሉ የተለያዩ ሚሳይል ስትራይኮች በእስራኤል ላይ እየተካሄዱ እንደነበረ መረጃዎች ወጡ ነው የሚገኙት። ከባድ የሚባሉ የኮራም ሻርፎር የሚባሉት የምትመለከቷቸው አይነት አየር ላይ የሚበተኑት የክለስተር ሚኒሽኖችን ጨምሮ የተለያዩ ሚሳይሎች ወደ እስራኤል አቅጣጫ መተኮሳቸውና የተለያዩ ኢምፓክት ሳይቶች ወይ ደግሞ መሬት ላይ ኮንታክት የፈጠሩበት ሳይቶች ሪፖርት ተደርገዋል። ከዚህ ቀደም እንደነገርኳችሁ በጣም ከፍተኛ ጉዳት ሊያደርሱ የሚችሉ እንትኖች ናቸው። እነዚህ የክለስተር ወይ ደግሞ አየር ላይ ተበታኞቹ ሚሳይሎች ከፍተኛ ጉዳት ሊያደርሱ የሚችሉ ሚሳይሎች ናቸውና ጠዋት ላይ አካባቢ የተነሱ አንዳንድ ፎቶዎችን ላሳያችሁ ከእስራኤል ላይ እነዚህ እንደምትመለከቷቸው ትንሽዬ ወር ደግሞ እነዚህ የሚበተኑት ዋርሄዶች ከእንትኑ ላይ ከኮራም ሻር ላይ ደግሞ ከሚሳይል የሚበተኑት ዋርሄዶች እያንዳንዳቸው 2 or 3 ኪሎ ግራም የሚሆን ፈንጆች ናቸው ይዘው የሚዞሩት እና የምትመለከቱት ሰፊ ዋይድ ሬንጅ ቦታ ላይ እንትን እያሉ ጉዳት ማድረስ የሚችሉ ናቸው። ታርጌት ማድረግ ይከብዳል። እንትኑ ታርጌት ማድረግ ይከብዳል። ራሱ ይቺ ትንሾቹን ቦምቦች ታርጌት ማድረግ ይከብዳል። አየር ላይ ከደረሱ በኋላ ዝም ብሎ ስለሚበተኑ እንደምትመለከቷቸው ታርጌት ያልሆኑ ቦታዎች ነው ዝም ብሎ የሚዘንቡት ማለት ነው። they can still cause በጣም ከባድ የሚባል ዳሜጅን ኮዝ ማድረግ ይችላሉ እና እንደምትመለከቱት 84ኛው ዙር እንደዚህ ሆኖ አልፏል። አንድ የእስራኤል ከፍተኛ የጦር አመራር እንደተናገረው ከሆነ በዚህ ሁኔታ ከቀጠለች እስራኤል ኢትስ ጎይንግ ቱ ኮላፕስ ወይ ደግሞ አይዲኤፍ ራሱ የእስራኤል ዲፌንስ ፎርስ የእስራኤል መከላከያ ፎርስ ማለት የእስራኤል መከላከያ ኃይል ኮላፕስ ያደርጋል፣ ያው ላይ ይፈራረሳል የሚል እንትን ተናግረዋል። እንደምትመለከቱት ይህ እንግዲህ ከፍተኛ የሚሊተሪ አመራር ደግሞ ይህ ከፍተኛ የሚሊተሪ ባለስልጣን ይህን የተናገሩበት ምክንያት ምን መሰላችሁ? ወታደራዊ እጥረት ስላለ ነው። ወታደራዊ እጥረት ማለት እንግዲህ በተለያዩ ፍሮንቶች ወይ ደግሞ እስራኤል በተለያዩ ግንባሮች ላይ ወታደሮቿን ስላዘመተች ወታደራዊ እጥረት አለ። ከዚህም በተጨማሪ በእንትን ላይ የሚገኙ ወይ ደግሞ በግዳጅ ላይ የሚገኙ ወይ ደግሞ ዘመቻ ላይ የሚገኙ ወታደሮች አንዳንዶቹ በስትረስ ወይ ደግሞ በጭንቀት ምክንያት ራሳቸውን እያጠፉ እንደሆነ መረጃዎች ወጡ ነው የሚገኙ። ከዚህም በተጨማሪ በሂዝቡላ ጋር የሚካሄደው የግራውንድ ኦፕሬሽን ወይ ደግሞ የምድር ላይ ኦፕሬሽን ከተጀመረ ጀምሮ የተለያዩ ወታደሮች በየቀኑ እየሞቱ የሚገኙት እንግዲህ ይሄ ቤንያሚን ኔታንያሁም የሚያምኑት ነው፣ ራሱ አይዲኤፍም የሚያምኑና ራሱ አይዲኤፍም ግልጽ የሚያደርገው ነው። ይሄ የምትመለከቱት ከጀርባ እንግዲህ በትናንትናው ዕለት ሞተ የተባሉና ራሱ ቤንያሚን ኔታንያሁ በትዊተር ፔጁ ላይ በተለያዩ ሶሻል ሚዲያ ፔጁ ላይ ፖስት በማድረግ ከሚስቴ ጋር ከፍተኛ ሀዘን ሰምተናል ማለት እንግዲህ የሀዘን መልዕክቱን ያስተላለፈለት አንድ ወታደር ነው። በምትመለከቱት ነው መርካቫ የሚባለው ታንክ ነው ደግሞ የእስራኤል ሜን ባትል ታንክ አድርጋ የምትጠቀመው እስራኤል ራሷ የምታመርተው መርካቫ የሚባለው ታንክ ነው። ዋን ኦፍ ዘ ሞስት ኢፌክቲቭ ከሚባሉ ታንኮች መካከል የሚጠቀስ ነው። ግን ሂዝቡላዎች በተለያዩ ማንፓዶች እና በተለያዩ ሮኬቶች አንቲ ታንክ ሚሳይሎች እንግዲህ ሲያጋዩትና ሲያፈንዱ ተመልክተናል። እንደዚሁም ደግሞ ኤፍፒቪ ድሮኖችን ፈርስት ፐርሰን ቪው ደግሞ እንደዚህ እንትናችሁ ላይ አድርጋችሁ በጆይስቲክ የሚጫወቷቸው እንትን ላይ ሩሲያና ዩክሬን ጦርነት ላይ በጣም ከፍተኛ ለውጥ ያመጡትን ኤፍፒቪ ድሮኖች ለመጀመሪያ ጊዜ ሂዝቡላ በዚህ ጦርነት ላይ በመጠቀም መርካባ ታንኮችን ሲያፈንዳና ሲያቀልጥ እየተመለከትን ነበረ። ከዚህም በተጨማሪ ሪዘርቭ የተደረጉ ደግሞ በሪዘርቭነት የተቀመጡ የተለያዩ ወታደሮችም እንደዚህ ወደ ጦርነት በሚጠሩበት ሰዓት ላይ ኤግዞስሽን ወይ ደግሞ መሰልቸትን እያሳዩ እንደሆነ መረጃዎች ወጡ ነው የሚገኙት። የሰለቹበት ምክንያት ደግሞ እንግዲህ ካሳለፍነው 2023 ዓ.ም ጀምሮ እስካሁን ድረስ እንግዲህ ኮምፕሊትሊ በቃ ያላቋረጠ ውጊያ ደግሞ ያላቋረጠ ጦርነት ላይ ስለሚገኙ መሰላቸትና ኤግዞስሽን ስላለባቸው አብዛኞቹ ዲፕሎይ መሆን አይፈልጉም ወይ ደግሞ ሞራልም የላቸውም ዲፕሎይ መደረግ። ይህንን መረጃ በመከተል ነው እንግዲህ የአይዲኤፍ አመራሩ ደግሞ የአይዲኤፍ ከፍተኛ የጦር አመራር ይህንን ንግግር ያስተላልፈው አይዲኤፍ ላይ ኮላፕስ ያደርግ ይችላል ያለው ማለት ነው። አዲሱ የኢራን አያቶላ ሞጅታባ አሊ ኻሜኒ ጌይ ናቸው ደግሞ ከተመሳሳይ ጾታ ጋር ግንኙነት ይፈጽማሉ በማለት እንግዲህ ዶናልድ ትራምፕ እየተናገሩ ነው የሚገኙት። ቴክኒካሊ ዶናልድ ትራምፕ ሳይሆኑ የሚናገሩት ሲአይኤ ወይ ደግሞ ሴንትራል ኢንቴሊጀንስ ኤጀንሲ ለዶናልድ ትራምፕ ተነገራቸው ደግሞ ለዶናልድ ትራምፕ ነገራቸው የሚል መረጃ ወጥቶ ነበር። እንግዲህ በትናንትናው ዕለት ፎክስ ኒውስ ላይ የቀረቡት ዶናልድ ትራምፕ በስልክ ፎክስ ኒውስ ላይ የቀረቡት ዶናልድ ትራምፕ ይህ ጥያቄ ተነስቶላቸው ነበር ከጋዜጠኞቹ እና አክቹዋሊ ኮንፈርም አድርገውታል። አዎ ሲአይኤ ሞጅታባ ኻሜኒ ጌይ ነው
ደግሞ ሙጅታባ ካሚኒ እንትን ነው ከተመሳሳይ ጾታ ጋር ግንኙነት ያደርጋል የሚል መረጃዎችን ለኔ ሰጥቶኛል በማለት እንግዲህ ዶናልድ ትራምፕ ተናግረዋል። አንዳንድ ጭምጭምታዎች ነበር የነበሩ ሲአይኤ እንደዚህ ብሎ ለዶናልድ ትራምፕ ተናገረ የሚሉ ጭምጭምታዎች ነበር የነበሩ እስካሁን ድረስ ኮንፈርም አልተደረገም እና ዶናልድ ትራምፕ ግን አክቹዋሊ ኮንፈርም አድርገውታል። አዎ ሆሞሴክሹዋል ነው ደግሞ የተለያዩ ተመሳሳይ ጾታ ቃሉ በጣም ስለሚያስጠላኝ ከተመሳሳይ ጾታ ጋር የሚያደርግ ግንኙነቶችን ይፈጽማሉ በማለት እንግዲህ ዶናልድ ትራምፕ በፎክስ ኒውስ ላይ ቀርበው ለዓለም እንግዲህ ተናግረዋል። ጦርነቱ ከተጀመረ በኋላ ወር ደግሞ ሙጅታባ ካሚኒ ስልጣን ላይ ከወጡ በኋላ ሙጅታባ ካሚኒ እንደዚህ በአካል ወር ደግሞ ፊታቸው ቀርቦ የተለያዩ ፕሬስ ኮንፈረንሶች ሲሰጡ አልተመለከትንም እስካሁን ድረስ። እንግዲህ ሙጅታባ ካሚኒ የሰጡት ኮንፈረንስ ወር ደግሞ የሰጡት ንግግር በድምጽ ብቻ ነበር፣ በኢራን ቲቪ ላይ የተላለፈው በድምጽ ብቻ ነበር። እስካሁን ድረስ በአካል ቀርበው አሊ ካሚኒ ያደርጉት እንደነበረው ደግሞ አባታቸው ያደርጉት እንደነበረው እንዲህ ለህዝብ ቀርበው የተለያዩ ጸሎቶችን መምራት ምናምን እሱ ነገር ላይ እስካሁን ድረስ አላደረጉም። ከፍተኛ ጉዳት ደርሶባቸዋል። አባታቸው በሞቱ በትና አባታቸው ባለፉበት ጥቃት ላይ እንግዲህ ከፍተኛ ጉዳት ደርሶባቸው ለዛ ነው በሚዲያ ላይ የማይቀርቡት በፊት የማይታዩት ለዛ ነው ብለዋል። አንዳንዶች ደግሞ ለሴፍቲያቸው ደግሞ ለጥንቃቄያቸው በማሰብ እሳቸው ያሉበትን ስቴት እና እሳቸው ያሉበትን ሁኔታ ለዓለም ማሳየት አይፈልጉም በማለት እንግዲህ ተናግረዋል። ያ ማለት ግን አሁን በአሁኑ ሰዓት ላይ ኢራን አዲስ አያቶላ አላት ወር ደግሞ አዲስ እንትን አላት የጠቅላይ መሪ ወር ደግሞ ሱፕሪም ሊደር አላት። ከዚህ በተጨማሪ ሱፕሪም ሊደሩም አክቲቭሊ በሚካሄዱ ጦርነትና በሚካሄዱ ውሳኔዎች ላይ አክቲቭሊ እየተሳተፉ እንደሆነና የተለያዩ ስትራይኮችን ራሳቸው እየመሩ እንደሆነ አይርጂስ አሳውቋል። በቅርቡ እንግዲህ እንመለከታቸዋለን ብለን ተስፋ እናደርጋለን። በአካል ወጥተው ጦርነቱ ከረገበ በኋላም ጦርነቱ ከቆመ በኋላ ማለም ደግሞ ጦርነቱ መሀል ላይ እንግዲህ ወጥተው በአካል አለው ይኸው እናንተን እየተዋጓችሁ ነው እናንተ አም ስታንዲንግ አፕ አጋንስት ዩ የሚል መልዕክት ያስተላልፋሉ ብለን እንጠብቃለን። ለ5 ቀናት አራዝሜዋለሁ ለ5 ቀናት ፋታ ሰጣችኋለሁ ብለው የተናገሩት የነበሩት ትራምፕ እንግዲህ የተለያዩ ማፈፍሮችን ነው ደግሞ ከተናገሩት ቃላቸው መሸሽን እያሳዩ ነው የሚገኙት። እንግዲህ ይህን የ5 ቀን የሰጧቸውን ጋፕ ወደ 10 ቀን አሳድጌዋለሁ በማለት እንግዲህ በትናንትናው ዕለት ፖስት ባደረጉት የትሩ ሶሻል ፖስታቸው ላይ አሳውቀዋል። 5 ቀናት ውስጥ የስትሬት ኦፍ ሆርሙዝ ደግሞ የሆርሙዝ ወሽመጥን የማይከፍቱ ከሆነ የተለያዩ ጥቃቶችን አደርስባቸዋለሁ በኤነርጂ ኢንፍራስትራክቸራቸው ላይ ደግሞ በኢነርጂ እና የተለያዩ ለኃይል የሚጠቀሟቸው ኢንፍራስትራክቸሮችን አጠቃባቸው ለማለት እንግዲህ መዛታቸው ይታወሳል። ለዚህም እንግዲህ ሆርሙዝን ለመክፈት 5 ቀን ጋብ ሰጥቻቸው ነበር። አሁን ደግሞ እነሱ ስለጠይቁ ነው ደግሞ ኢራኖች ሪኩዌስት ስላደረጉ ብቻ 10 ቀናት አድርጌዋለሁ። ስለዚህ 5 ቀን ጨምሬበታለሁ እስከ ሰኞ ድረስ በማለት ተናግረዋል። እዚህ ጋር እንድትመለከቱ የሚፈልገው አስፐር ኢራኒያን ገቨርንመንት ሪኩዌስት የሚል ነገር የተናገሩት ኢራን ገቨርንመንት ወይም ኢራን መንግስት ሪኩዌስት እንዳደረገው ከሆነ 5 ቀን ጋብ ስጠኝ በማለት እንግዲህ ለትራምፕ ሪኩዌስት አድርገዋል ነው እንግዲህ የሚሉት ትራምፕ ማለት። በተደጋጋሚ ትራምፕ የኔጎሽሽን ወይ ደግሞ የንግግሮች ጉዳዮች ላይ አጽንኦት ሰጥተው የተናገሩ ያለ ቢሆንም ከኢራን ገቨርንመንት ወይም ደግሞ ከኢራን የመንግስት ኦፊሻሎች የሚወጡ ነገሮች ደግሞ ምንም አይነት ኔጎሽሽን እንደሌለ እስካሁን ድረስ እንዳልተነጋገሩና ኢራንና የአሜሪካ ገቨርንመንት ቀርበው እንዳላወሩ የሚያሳዩ ነገሮች ናቸው የሚወጡት። ምንም እንግዲህ እንዲሁ ደግሞ ለ10 ቀናት ያክል አራዝሙልኝ የሚል ሪኩዌስት ከኢራን ገቨርንመንት መጣ ብለው የተናገሩት ዶናልድ ትራምፕ እንደዚሁ የኢራን ገቨርንመንት አስተባብሎታል። እንደዚህ አይነት ነገር አልተናገርኩም ለ10 ቀናት አራዝሙልኝ አይደለም ውጭ ብለን ዳይሬክት ቶክም አላረግንም የሚል ነገር እንደዚህ ተናግረዋል። እንግዲህ ድርድር አለ ወደ ሰላም እንሄዳለን ነው ደግሞ ሰላም የሚባለው ነገር አቺቭ እናደርጋለን በማለት እንግዲህ በሚናገሩበት ሰዓት ላይ የተለያዩ እንትን ላይ ዓለም ላይ ያሉ የኦይል ፕራይስ ሆነ የተለያዩ ፕራይሶች እንዲከፍ ዝቅ የሚሉ የስቶክ እንትኖችን በጣም በከፍተኛ አፌክት ያደርጋል እና ባለፈው በነበረው እንግዲህ ከኢራን ጋር ድርድር ጀምረናል ላለፉት 2 ቀናት ከኢራን ጋር ተድረናል ባሏት በተናገሯት ነገር ብቻ ምን ያክል የነዳጅ ዋጋ እንደቀነሰ ብዙዎቻችሁ አስተውላችሁ ነበረ። አሁንም በሶሻል ሚዲያቸው ላይ ትራምፕ ፖስት በሚያደርጓቸው ነገሮች እንደዚህ ድርድር እያደረግን ነው እንደዚህ እያደረግን ነው እያሉ በሚናገሯቸው ፖስቶች ውስጥ እንግዲህ ሰዎች የሚረዱት ይህንን ነው የማርኬቱን ጉዳይ ደግሞ ፍላክቹዌት የሚያደርገው የማርኬት ከፍ ዝቅ የሚለው የማርኬት ጉዳይ ለመቆጣጠርና እሱ ላይ ኢፌክት ለማሳደር ነው የሚል ነገርም አለ። ከእውነት የራቀ ነው ለማለት ማለት ነው። እስከ ሰኞ እንግዲህ ጥቃቱን አራዝመዋል ብሏል። ከሰኞ በኋላ ምን ሊፈጠር እንደሚችል አብረን እንመለከታለን። ሌሎች ጥቃቶች ግን የሚሊተሪ ኢንስታሌሽኖች ላይ ኔቪው ላይ ባህር ኃይሉ እና የተለያዩ የኢራን ጀነራሎች ደግሞ የኢራን ኦፊሻሎች ላይ የሚደረገው ጥቃት ግን እንደማይቆም እንደሆነ ተናግረዋል። ጥቃቱ የሚቆመው ሀልት የሚደረገው ግን ኢነርጂ ኢንፍራስትራክቸሩ ደግሞ ኢራኖች ለኢነርጂ የሚጠቀሟቸውን ኒውክሌር ማብላዮች ሊሆን ይችላል፣ የነዳጅ ማጣሪያዎች፣ የነዳጅ እንትኖች ሊሆን ይችላል እነሱ ብቻ አንበታባቸውም ብለዋል።